በከተማችን አዲስ አበባ የተከሰተ አንድ እጅግ አስገራሚና ጉድ የሚያሰኝ ታሪክ በማህበራዊ ሚዲያ ላይ መነጋገሪያ እየሆነ ነው። ታሪኩ እንዲህ ነው። ለአንዲት ሙሽራ የመጀመሪያ ሽምግልና ተልኮ ሽማግሌዎቹ በክብር ገብተው ልጁን ጠይቀውና ከቤተሰብ ጋር ተስማምተው በወግና በባህሉ መሰረት ምግብ መብላት ከጀመሩ በኋላ ነበር ያልታሰበ ነገር የተከሰተው። ውጭ ላይ ከፍተኛ የመኪና ክላክስና የጋጋታ ድምጽ ይሰማል። ምንድነው ተብሎ ሲታይ ሌላ የሽምግልና ቡድን በቅንጡ መኪኖች ተሰልፎ ለተመሳሳይ ሙሽራ መጥቷል። ይህ አጋጣሚ በቤቱ የነበሩትን ሽማግሌዎችና ቤተሰቦች ብቻ ሳይሆን መላውን ማህበረሰብ ያስገረመ ሲሆን እንዲያውም የበለጠ ጉድ የሚያደርገው ሁለቱ ለሽምግልና የላኩት ወጣቶች እርስ በርስ በጣም የሚቀራረቡ ጓደኛሞች መሆናቸው ነው። ከፍተኛ የሚባል ጠብና ጭቅጭቅም የተፈጠረ ሲሆን ይህ በታሪክ ተሰምቶ የማይታወቅ አጋጣሚ በከተማችን መነጋገሪያ በመሆን ብዙዎች ምን አይነት ዘመን ላይ ደረስን በማለት ግርምታቸውን እየገለጹ ይገኛሉ። በእርግጥም እንዲህ አይነት ሁኔታ በባህላችን ውስጥ እጅግ ብርቅና ፈታኝ የሆነ አጋጣሚ ነው። ታሪኩ ገና ያላበቃ ሲሆን ተጨማሪ መረጃዎችን እንደሰማን የምናጋራችሁ ይሆናል። እስከዛ ፎሎ አድርጋችሁ ጠብቁን። እናንተስ እንዲህ አይነት ገጠመኝ ሰምታችሁ ታውቃላችሁ? ሐሳባችሁን ኮሜንት ላይ አጋሩ።